የሚገጥመን ማንኛውም ችግር ለችግሩ ያለንን አመለካከትን ያህል አስፈላጊ አይደለም። ምክንያቱም ይህ ስኬታችንንም ወይም ውድቀታችንንም ይወስነዋል። አሸናፊዎች ለእያንዳንዱ ችግር መፍትሄ አላቸው። ተሸናፊዎች ግን ለእያንዳንዱ መፍትሄ ችግር አላቸው። ህይወታችሁን ሙሉ ለሙሉ እንድትቀይሩ የሚያደርጋችሁ ማይንድ ሴታችሁ ነው። ውጤታማ መሆን የምትፈልጉ ከሆነ ታለንት ብቻ ውጤታማ ያደርጋችሁ፣ ወይም ደግሞ እድለኛ ስለሆናችሁ ብቻም ውጤታማ አትሆኑ፣ ወይም ደግሞ ኢንተለጀንስ ስለሆናችሁም ብቻ ውጤታማ አትሆኑ። አልቲቲዩዳችሁ ነው ሁሉን ነገር የሚቀይርላችሁ። አክሽናችሁ፣ ልማዶቻችሁ፣ ኮንፊደንሳችሁ ያ ህይወታችሁ እንድትቀይሩ ያደርጋችኋል። ሁለት ሰዎች ተመሳሳይ ችግር ገጠማቸው። አንደኛው ትኩረት የሚያደርገው ችግሩ ላይ ነው፣ ወይም ደግሞ የተፈጠረው ነገር ላይ ነው ትኩረት የሚያደርገው። ሁለተኛው ግን ከዛ ችግር ውስጥ እድልን ወይም ኦፖርቹኒቲን ነው የሚፈልገው። የትኛው የተሻለ ውጤት የሚያመጣ ይመስላችኋል? ሁለተኛው። ምክንያቱም እያንዳንዱ ችግር ላይ የሚያተኩረው ሰውዬ ወደፊት መራመድ አይችልም፣ ራሱን መቀየር አይችልም፣ የተሻለ ውጤት ማምጣት አይችልም። ባለበት ስታክ አድርጎ ነው የሚቀረው። ግን ኦፖርቹኒቲ ላይ ትኩረት የሚያደርገው ልጅ ግን ራሱን እየቀየረ የተሻለ ውጤት እያመጣ ራሱን እያሳደገ ይሄዳል። ስለዚህ አዎንታዊ አመለካከት እንዲኖራችሁ የሚያደርጓችሁን 7 ነጥቦች አንድ ባንድ ዛሬ እናያቸዋለን። ህይወታችሁ ላይ እንዴት እንደምትተገብሯቸው፣ እንዴት ፕራክቲስ እንደምታደርጉ ዛሬ በዚህ ቪዲዮ እናያለን። አንደኛው ትኩረታችሁን ቀይሩ፣ አዎንታን ፈልጉ። ብዙ ሰዎች ትኩረት የሚያደርጉት ኔጌቲቭ ነገር ላይ ነው፣ ወይም ችግር ላይ ነው ትኩረት የሚያደርጉት። ችግር ላይ ስለሚያደርጉ ፍርሃት ውስጥ ወይም ድብርት ውስጥ ወይም ደግሞ ጭንቀት ውስጥ እየገቡ ነው ያሉት። ህይወታችሁን ለመቀየር የምትፈልጉ ከሆነ ትኩረት የምታደርጉበትን ወይም ደግሞ አዎንታዊ ነገር ላይ ትኩረት ልታደርጉ ይገባል። እያንዳንዱን ችግር ሲያጋጥማችሁ ከዛ ነገር ምን አይነት እድል ላገኝ እችላለሁ፣ ምን አይነት ኦፖርቹኒቲ ላገኝ እችላለሁ፣ ምን አይነት ሶሉሽን ላገኝ እችላለሁ፣ ምን ልማርበት እችላለሁ የሚለውን ነገር የምታዩ ከሆነ ህይወታችሁን እየቀየራችሁ ነው የምትሄዱት። ግን ሁሌም ከዛ ችግር ውስጥ መጥፎ ነገሮችን ብቻ የምታስቡ ከሆነ ህይወታችሁን የሚገጥማችሁን ውድቀታችሁን ብቻ ወይም ደግሞ አለመሻሻላችሁን ብቻ የምታስቡ ከሆነ ህይወታችሁን ማሻሻላችሁ ነው። ሁሌ ጭንቀት ውስጥ እየገባችሁ ነው የምትሄዱት። ሁሌ ራሳችሁን የሚጎዳ ነገር እያደረጋችሁ ነው የምትሄዱት። ህይወታችሁን ለመቀየር የምትፈልጉ ከሆነ አዎንታዊ አመለካከት ሊኖራችሁ ይገባል። አዎንታዊ አመለካከት ሲኖራችሁ ህይወታችሁን የምትቀይሩት። አንድሮ ካርኒጌ ከስኮትላንድ ወደ አሜሪካ ከሄደ በኋላ በብረታ ብረት ምርቶች ላይ ተሰማርቶ ነበር። ብዙ ሰራተኞችም ነበሩት። ከዛ አንድ ቀን አንድ ሰው ወደሱ ይመጣና ሰራተኞች ጋር እንዴት ነው የምትሰራው፣ እንዴት ነው የምትግባበው ብሎ ይጠይቋል። አንድሮም ካርኒጌም እንዲህ ብሎ ይመልስለታል። ከሰዎች ጋር የሚያደርገውን ግንኙነት እንደ ወርቅ እንደመፈለግ ከወርቅ ጋር መፈለግ ጋር ይመሳሰልብኛል ብሎ ይነግረዋል። አንድ ወርቅ ለማግኘት ብዙ ትቆፍራለህ። ስትቆፍርም አንድ ወርቄትን ለማግኘት ብዙ አፈሮችና ብዙ ቆሻሻዎች ማተራመስ አለብህ። ነገር ግን የፈለግከው ቆሻሻውን ሳይሆን ወርቁ ከሆነ ያንን ነገር ነው ትኩረት የምታደርገው። ስለዚህ ህይወታችሁንም ለማስተካከል የምትፈልጉ ከሆነ የቱ ላይ ነው ትኩረት የምታደርጉት? ከሚወጣው አፈር ላይ ነው ወይስ ከሚወጣው ቆሻሻ ላይ ነው ወይስ ወርቁ ላይ ነው የምታተኩሩት? ስለዚህ ትኩረታችሁን የምታደርጉበት ነገር ህይወታችሁን እንድታሻሽሉ ያደርጋችኋል። ብዙ ነገር ገጥሟችሁ ሊሆን ይችላል። ቻሌንጆች ገጥሟችሁ ሊሆን ይችላል። ከዛ ቻሌንጅ ምንድን ነው የተማርኩት ብላችሁ ራሳችሁን ልትጠይቁ ይገባል። ከዛ ቻሌንጅ ውስጥ ትምህርታችሁ ላይ የምታተኩሩ ከሆነ ከዚህ ውድቀት ላይ ይህን ነገር ተምሬያለሁ ብላችሁ የምታተኩሩ ከሆነ ከዛ ውድቀት ላይ ራሳችሁን የሚያሻሽላችሁን ነገር የምትወስዱ ከሆነ ከዛ ውድቀት ላይ ራሳችሁን እድል የምታዩ ከሆነ እንዴት ራሳችሁን መቀየር እንደምትችሉ እድላችሁን የምታዩ ከሆነ እናንተ አዎንታዊ አመለካከት ያላችሁ ሰዎች ናቸው። ስለዚህ አዎንታዊ አመለካከት በመገንባት ህይወታችሁን አስተካክሉ። ያን ስታደርጉ የተሻለ ማንነት፣ የተሻለ ውጤት ማምጣት ትችላላችሁ። ስለዚህ ትኩረታችሁን በመቀየር አዎንታዊ ነገር ብቻ በመፈለግ ህይወታችሁን አስተካክሉ። ሁለተኛው ነጥብ ደግሞ አሁኑ የማድረግ ልማድ አዳብሩ። ብዙ ሰዎች ውጤታማ ያልሆኑበት ምክንያት ነገ ዛሬ ብለው ስለሚያስቡ ነው። ሁሌም ቢሆን ይጠብቃሉ፣ ሞቲቬሽን እስከሚኖራቸው፣ ኮንፊደንስ እስከሚኖራቸው፣ በራስ መተማመናቸው እስከሚያርቅ ወይም ትክክለኛው ጊዜ እስከሚመጣ፣ ትክክለኛው ፕላን እስከሚኖራቸው፣ ትክክለኛው ሜተድ እስከሚኖራቸው ይጠብቃሉ። ያ ደግሞ ውጤታማ እንዳይሆኑ ያደርጓቸዋል። ውጤታማ የሆኑ ሰዎች ወይም የተሻለ ቦታ ላይ የተቀመጡ ሰዎች አክሽናቸው ሞመንተም እንደሚሰጣቸው ያውቃሉ። ስለዚህ ባዘገዩ ቁጥር ወይም ደግሞ አንድ ነገር ባቆዩ ቁጥር ውጤታማነታቸውን እንደሚያጡ ያውቃሉ። ትኩረታቸውን እንደሚያጡ ያውቃሉ። እድል እንደሚያጡ ያውቃሉ። ህልማቸውንም እንደሚያጡ ስለሚያውቁ እያንዳንዱ ተግባሮቻቸው ያሰቡትን ነገር በፍጥነት ወደ ተግባር ይቀይራሉ። ስለዚህ ህይወታችሁን ልትቀይሩ ከፈለጋችሁ፣ የተሻለ ህይወት እንዲኖራችሁ የምትፈልጉ ከሆነ እያንዳንዱን ነገር አሁኑ ማድረግ ልመዱ። ያንን በፍጥነት ባረጋችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ያ ደግሞ ህይወታችሁ ህልማችሁን ወደ መሬት እንድታወርዱ ያደርጋችኋል። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ አሁኑኑ ማድረግ ልማድ ይኖራችሁ። ሶስተኛው ደግሞ የማመስገን አመለካከት አዳብሩ። ብዙ ሰዎች ችግራቸው ላይ ወይም የሌላቸው ነገር ላይ ያተኩራሉ። የሌላቸው ነገር ላይ ስለሚያተኩሩ ያላቸውን ነገሮች ማወቅ አልቻሉም። ያላችሁን ነገሮች ማታውቁ ከሆናችሁ ማመስገናችሁ። ስለዚህ ማመስገን የምትፈልጉ ከሆነ ያላችሁ ነገር ላይ ትኩረት አድርጉ። ያንን ነገር ወቁት። ስለ ጤናችሁን በደንብ ወቁ። ጤናችሁን
ያላችሁን ስራ፣ በዙሪያችሁ መልካም ሰዎች እንዳሉ ያንን ነገር ዞር ብላችሁ የምታዩ ከሆነ ሁሌም ማመስገን እንደምትችሉ ማወቅ አለባችሁ። እነዚህን ነገሮች ብታተኩሩ፣ ምስጋና በየጊዜው ማዳበር ከቻላችሁ፣ ስላላችሁ ስራ፣ ስላላችሁ ቤተሰብ፣ ስላላችሁ መልካም ሰዎችስ ባመሰገናችሁ ቁጥር ህይወታችሁ ላይ ትልቅ ለውጥ እያመጣችሁ ነው የምትሄዱት። ኢሞሽናሊ ስትሮንግ እየሆናችሁ ትሄዳላችሁ። ስቴብልም እየሆናችሁ ትሄዳላችሁ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ፣ መልካም አመለካከት እንድትገነቡ የምትፈልጉ ከሆነ ለእያንዳንዱ ትንሽ ማሸነፋችሁ፣ ትንሽ ውጤታማነታችሁ ማመስገን ልመዱ። ያን ስታደርጉ ነው ህይወታችሁን የተሻለ ማድረግ የምትችሉት፣ የተሻለም ቦታ ላይ መቀመጥ የምትችሉት። ስለዚህ ህይወታችሁ ላይ ማመስገን በመለማመድ ህይወታችሁን ቀይሩ። አራተኛው ነጥብ ደግሞ ቀጣይነት ያለው ትምህርት ማትማሩ ከሆነ፣ ሁሌም ማትማሩ ከሆነ እድገት አይኖራችሁ፣ እድገታችሁ ይቆማል። ስለዚህ ሁሌም ራሳችሁን ልታስተምሩ ይገባል። ሁሌም ራሳችሁን አፕግሬድ ልታደርጉ ይገባል። ዓለማችን ብዙ ነገሮች እየተቀየሩ ነው። አዳዲስ ስኪሎች እየተፈጠሩ ነው። አዳዲስ ቴክኖሎጂ እየመጣ ነው። አዳዲስ እድሎች ደግሞ እየተፈጠሩ ነው። ያንን እንድታገኙ፣ ውጤታማ ሆናችሁ እንድትቀጥሉ፣ ከሚመጣው ጋር አዳፕት አድርጋችሁ መቀጠል የምትፈልጉ ከሆነ አዳዲስ ትምህርቶች ልትማሩ ይገባል። በየጊዜው ራሳችሁን ልታስተምሩ ይገባል። በየጊዜው ራሳችሁን ባስተማራችሁ ቁጥር ሶሉሽኖች የምትፈጥሩ ሰዎች እየሆናችሁ ትሄዳላችሁ። ማሰብ ችሎታችሁ ከፍ እያለ ይሄዳል። እድሎች ወደ እናንተ እየመጡ ይሄዳሉ። አዳዲስ ነገሮችን የማወቅ እድላችሁ ከፍ እያለ ይሄዳል። ስለዚህ በመማር ራሳችሁን ሁሌም አፕግሬድ በማድረግ ህይወታችሁን አስተካክሉ። ግዴታ ለመማር ትምህርት ቤት መሄድ አይጠበቅባችሁ። መጽሐፎች ማንበብ፣ እንደገና ፖድካስቶችን ማዳመጥ ወይም አዳዲስ ስኪሎችን መማር ወይም ደግሞ ውጤታማ የሆኑ ሰዎችን ሲናገሩ ማዳመጥ። ያን ስታደርጉ ማይንድ ሴታችሁ እያደገ ይመጣል። የማሰብ ችሎታችሁ እያደገ ይመጣል። አዳዲስ ነገር የማወቅ እድላችሁም እየሰፋ ይመጣል። ያ ደግሞ እድሎች ወደ እናንተ እንዲመጡ ያደርጋችኋል። ለእያንዳንዱ ነገር ሶሉሽን የምትፈጥሩ ሰዎች እየሆናችሁ ትሄዳላችሁ። የማሰብ ችሎታችሁ እያደገ ይሄዳል። ያ ደግሞ ኢንካማችሁ እንዲያድግ ያደርገዋል። ኮንፊደንስ እንዲኖራችሁ ያደርጋችኋል። የነገታችሁ እንድትቀይሩ ያደርጋችኋል። ስለዚህ እያንዳንዱ እድገት ሁሌም ተከታታይነት ያለው ትምህርት ይፈልጋል። ስለዚህ ሁሌም ራሳችሁን ለመማር ዝግጁ አድርጉ። አምስተኛው ነጥብ ደግሞ ለራሳችሁ ከፍ ያለ ግምት ገንቡ። ብዙ ሰዎች ለራሳቸውን የሚያስቡት መንገድ ትክክል አይደለም። ትክክል ስላልሆነም ህይወታቸውን የተሻለ ማድረግ አልቻሉ። ህይወታችሁን መቀየርም አልቻላችሁ። እኔ በቂ አይደለሁ፣ ሁሌ የምወድቅ ሰው ነኝ፣ ወይም የተሻለ ነገር ማድረግ አልችልም ብላችሁ ሁሌ የምታስቡ ከሆነ ያንን ነገር ማመን ትጀምራላችሁ። ባመናችሁ ቁጥር ደግሞ ራሳችሁን ወደፊት ማራመድ እንዳትችሉ ነው የሚያደርጋችሁ። ያንን አቁማችሁ ለራሳችሁ የምትነግሩትን፣ ለአእምሯችሁ የምትነግሩትን ነገር ባስተካከላችሁ ቁጥር ህይወታችሁን እየቀየራችሁ ነው የምትሄዱት። ለራሳችሁ የምትነግሩት ራሳችሁን እያሻሻላችሁ እንደሆነ፣ ሁሌም የተሻለ ቦታ ላይ የተሻለ ነገር እንደሚገባችሁ፣ ሁሌም አቅም እንዳላችሁ፣ በየቀኑ ራሳችሁን እየተማራችሁ እንደሆነ፣ የመማር ችሎታም እንዳላችሁ እያወቃችሁ ብሄዳችሁ ቁጥር፣ ለራሳችሁም ያንን ነገር በነገራችሁ ቁጥር ኮንፊደንሳችሁ እያደገ፣ በራስ መተማመናችሁ እያደገ ይሄዳል። ስለዚህ ለራሳችሁ ያላችሁን ነገር፣ ለራሳችሁ ያላችሁን ግምት ባሳደጋችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ሁሌም ግን አልችልም የምትሉ ከሆነ፣ አቅም የለኝም ብላችሁ የምታስቡ ከሆነ ህይወታችሁን መቀየር አትችሉም። ለራሳችሁ ከፍ ያለ ግምት ባሳደጋችሁ ቁጥር፣ ለራሳችሁ ከፍ ያለ ግምት በኖራችሁ ቁጥር አሮጋንት መሆን አይደለም፣ ወይም ራስ ወዳድነት መሆን አይደለም። ራሳችሁን ከፍ አድርጎ የማየት ጉዳይ ሳይሆን ራስን የማክበር ጉዳይ ነው። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ለራሳችሁ ያላችሁ ግምት ከፍ ያለ ማድረግ ይኖርባችኋል። ያንን ልታዳብሩት ይገባል። ያን ስታደርጉ የተሻለ ህይወት ይኖራችኋል። የተሻለ ማንነት መገንባት ትችላላችሁ። ስድስተኛው ነጥብ ደግሞ ከአሉታዊ ተጽዕኖዎች ራቁ። ብዙ ሰዎች ህይወታቸውን እንዳይቀይሩ ያደረጋቸው ኢንቫይሮንመንታቸው ነው። ኢንቫይሮንመንት የእናንተን ማይንድ ሴት ሼፕ ያደርጋል። ኔጌቲቭ የሆኑ ሰዎች አጠገባችሁ ካሉ ኢነርጂያችሁን እየወሰዱባችሁ ነው የሚሄዱት። መሻሻል እንዳትችሉ ነው የሚያደርጓችሁ። ሁሌም ፍርሃት ውስጥ እንድትቀመጡ፣ ሁሌም ኮምፕሌን እንድታደርጉ፣ ለእያንዳንዱ ችግር ኮምፕሌን እንድታደርጉ፣ በእያንዳንዱ ነገሮች ላይ ላልሰራችሁ ስራ ምክንያት እያቀረባችሁ እንድትቆዩ ነው የሚያደርጓችሁ። ህይወታችሁን መቀየር የምትፈልጉ ከሆነ ኢንቫይሮንመንታችሁን ልትቀይሩ ይገባል። አሉታዊ ተጽዕኖ ያላቸውን ነገሮች ልታርቁ ይገባል። ያን ስታደርጉ ነው ህይወታችሁን መቀየር የምትችሉት። እያንዳንዱ የምትወስዷቸውን ኮንሱም የምታደርጓቸውን ኮንቴንቶች፣ በዙሪያችሁ ያሉ ኔጌቲቭ የሆኑ ሰዎች ወይም ደግሞ በዙሪያችሁ የምትመለከቷቸውን ነገሮች ስታርቁ ነው የተሻለ ማንነት መገንባት የምትችሉት። ስለዚህ ህይወታችሁን የተሻለ ለማድረግ የምትፈልጉ ከሆነ አሉታዊ ተጽዕኖ የሚያደርጉባቸውን ነገሮች ልታርቁ ይገባል። ያን ስታርቁ ነው ህይወታችሁን መቀየር የምትችሉት። የምታዩዋቸውን መጥፎ ኮንቴንቶች ልታርቁ ይገባል። እናንተ እንዳታድጉ ወደታች እንድትቀሩ የሚያደርጓችሁ ሰዎችን የምታርቁ ይገባል። ያንን ባረጋችሁ ቁጥር፣ አሉታዊ ነገሮችን ባራቃችሁ ቁጥር ህይወታችሁን ማሻሻል ትችላላችሁ። የተሻለ ማንነት መገንባት ትችላላችሁ። የተሻለ ውጤትን ማምጣት ትችላላችሁ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ አሉታዊ ተጽዕኖ የሚያደርጉባችሁን ነገሮች አርቁ። ሰባተኛው ነጥብ ደግሞ ማድረግ ያለባችሁን ነገሮች ውደዷቸው።
ብዙ ሰው ራሱን እንዳይቀየር የሚያደርጋቸው ነገሮች የሚያደርገውን ነገር ስለማይወድ ነው። እያንዳንዱን ነገር ራሳችሁ የሚያስፈልጓቸው ነገሮች አሰልቺ ሊሆኑ ይችላሉ፣ ሊያደክሟችሁ ይችላሉ። ግን ያንን ነገር ስትወዱ ነው ህይወታችሁን መቀየር የምትችሉት። ጠዋት እየተነሳችሁ ኤክሰርሳይዝ ማድረግ በጣም ሊያሰልች ይችላል፣ ሊያደክማችሁ ይችላል፣ ኢነርጂያችሁንም ሊወስድ ይችላል። ግን ደግሞ ያንን ስታደርጉ ነው ህይወታችሁን መቀየር የምትችሉት። ሰውነታችሁ ፊት እየሆነ የሚሄደው፣ ሰውነታችሁ ጤናማ እየሆናችሁ የምትሄዱት፣ ህይወታችሁንም መቀየር የምትችሉት ያንን ነገር በተደጋጋሚ ማድረግ ስትችሉ ነው። ያንን ማድረግ አሰልቺ ሊሆን ይችላል፣ ግን ያንን ነገር ስትወዱት ነው ህይወታችሁን መቀየር የምትችሉት። ሁሌም አዳዲስ ስኪሎች መማር ሊያሰለቻችሁ ይችላል፣ ግን ያንን ነገር በተደጋጋሚ ባረጋችሁ ቁጥር አዲስ ኦፖርቹኒቲዎች፣ አዲስ እድሎች በህይወታችሁ እያመጣችሁ ነው የምትሄዱት። ስለዚህ እያንዳንዱ የምታደርጓቸውን ነገሮች ልትወዷቸው ይገባል። አሰልቺ ቢሆኑ ተደጋጋሚ ነገሮችን ቢሆኑ ልትወዷቸው ይገባል። ያንን በወደዳችሁ ቁጥር ደጋግማችሁ የምታደርጉትን በወደዳችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ራሳችሁን የተሻለ ማድረግ ትችላላችሁ። ስለዚህ እነዚህን ነገሮች የሚያሰለቿችሁን ነገሮች በመደጋገም ህይወታችሁን በመውደድ ደጋግማችሁ የምታደርጓቸውን ነገሮች በመውደድ ህይወታችሁን አሸጋሽሉ። ባህሪያችሁ የነገ መድረሻችሁን ያስተካክልላችኋል። ትኩረታችሁ አዎንታዊ ነገር ላይ ከሆነ፣ በፍጥነት አክሽን የምትወስዱ ወይም ወደ ተግባር የምትገቡ ከሆነ፣ ሁሌም ማመስገን የምትለማመዱ ከሆነ፣ መማራችሁን ማታቆሙ ከሆነ፣ ለራሳችሁ ያላችሁን አመለካከት ሁሌ የምታሳድጉ ከሆነ፣ ኔጌቲቭ ነገሮችን ባስወገዳችሁ ቁጥር አእምሯችሁ እየተቀየረ ይሄዳል። አእምሯችሁ ሲቀየር ደግሞ ሀቢቶቻችሁ እየተቀየሩ ይሄዳሉ። ሀቢቶቻችሁ ሲቀየር ደግሞ ህይወታችሁ እየተቀየረ ይሄዳል። ሁሉም ነገር የሚጀምረው ከአእምሮ ነው። ስለዚህ ዛሬ ያየናቸውን 7 አዎንታዊ ልማዶችን ህይወታችሁ ላይ አንድ በአንድ በመተግበር ህይወታችሁን ቀይሩ። ዛሬ ከምን ለመጀመር አስባችኋል? ኮሜንት ላይ ጻፉልኝ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።